ኦፍ ጂኦግራፊ ብለን የሪሚዲያል ጂኦግራፊ ዲስከስ እያደረግን ነው። በጣም በአሪፉ ዩኒት ዋንን ጀምረናል። ይኸው የመጀመሪያውን 15 ደቂቃ አድርጌ ከፋፍዬ ነው እየለቀኩ ያለሁት። የመጀመሪያውን ቪዲዮ ያላያችሁ የዚህን ዩኒት ማለት ነው 15ቷ ደቂቃ ያው ዲስክሪፕሽን ቦክስ ውስጥ ላይ የቪዲዮ ሊንክ አለ። እሱን ነክታችሁ ገብታችሁ ማየት ትችላላችሁ። ከዚች ነው አሁን ደግሞ የምንጀምረው 15 ደቂቃን በአግባቡ እንጠቀማለን ማለት ነው። ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ይህን ቪዲዮ ላይክ በማድረግ ጀምሩ። ምንም ማንዛዛት አያስፈልግም። ቀጥታ ወደ ሀሳቡ እንግባ። እሺ ብራንችስ ኦፍ ጂኦግራፊ የጂኦግራፊ ብራንቾች ባለፈው ቪዲዮ በመጀመሪያው ቪዲዮ እንግዲህ ጂኦግራፊ ምንድነው፣ ጂኦግራፊ ማን ነው ዲፋይን ያደረጉት የሚሉትን ሀሳቦች አንስተናል። ብራንችስ ኦፍ ጂኦግራፊ እዚህ ጋም የሪሚዲያል ፈተናዎች ከዚህኛው ፓርት እንዴት ብሎ ሊመጡ ይችላሉ፣ ግቢ ላይ ያለው እንዴት ነው የሚለውንም እያነሳን በየመሃሉ እንሄዳለን። የጂኦግራፊ ብራንቾች ወይም ደግሞ ክፍሎች አንደኛ ሁለት ሜን ብራንቾች አሉት። በሜን ብራንች ደረጃ ካያን ማለት ነው። ለምሳሌ which of the following is main branch of geography ብሎ ከሜን ካልሆኑት ጋር ሊያመጣ ይችላል። ሜን ብራንችስ የሚባሉት እነዚህ ናቸው። ስፔሲፊክ አይደለም፣ ይሄ ጀነራል ነው። አጠቃላይ በሁለት ብሮድ ብራንች ይከፈላል ጂኦግራፊ። አንደኛው ፊዚካል ጂኦግራፊ የሚባል አለ፣ ሁለተኛው ደግሞ ሂዩማን ጂኦግራፊ የሚባል አለ። በውስጣቸው ብዙ አላቸው። እነዚህ ፊዚካል ጂኦግራፊ የሚባለው ምንድን ነው? ፊዚካል ጂኦግራፊ የሚባለው የጂኦግራፊ ብራንች ሆኖ ስለምን የሚያጠና ነው? ስለ ዲስትሪቢዩሽን ኦፍ ዘ ናቹራል ፊውቸርስ ኦፍ ዘ ወርልድ ሰቻስ እንደ ክላይሜት ያሉትን ላንድ ፎርምስ፣ ሶይል ቬጂቴሽንስ፣ ድሬኔጅ ሲስተም እነዚህም በሙሉ የሚያጠናው ነው የፊዚካል ብራንች የሚባለው ማለት ነው። ስለ አፈሩ፣ ስለ ላንድ ፎርሙ፣ ስለ መሬት አቀማመጥ፣ ስለ አየር ንብረት፣ ስለ ዓለም፣ ስለ ናቹራል ፊውቸርስ እነዚህ ስለ ተፈጥሮ ነገሮች በሙሉ ስለ ቬጂቴሽን፣ ስለ ድሬኔጅ ሲስተም የሚያጠናው ፊዚካል ጂኦግራፊ ነው። ያው ፊዚካል ሲባል አሁን በሰው እንኳን ቦዲን ነው አይደል የሚገልጸው። የጂኦግራፊን የመሬትን አካላዊ ነገር የሚያጠናው ፊዚካል ጂኦግራፊ የሚባለው ነው ማለት ነው። ፊዚካል ጂኦግራፊ ምን ኮንሲደር ያደርጋል? ካውዝ እና ኢፌክት ኦፍ ኢንተራክሽን ኦፍ ዲስ ፊቸርስ እነዚህ ላይክ እንደ ክላይሜት፣ ላንድ ፎርም፣ ሶይል። ለምሳሌ ክላይሜት በሶይል ላይ የሚያመጣው ተጽዕኖ፣ ቬጂቴሽን በክላይሜት ላይ የሚያመጣው ተጽዕኖ፣ ድሬኔጅ ሲስተም እና ክላይሜት ያላቸው ኢንተራክሽን፣ እነዚህም ፊቸሮች ፊዚካል ፊቸሮችን የመሬትን ፊዚካል ፊቸሮችን የሚያጠናልን ነው። ይሄ እንዴት ሊመጣ ይችላል? ሪሚዲያል ፈተና ላይ which of the following is true about ፊዚካል ጂኦግራፊ ብሎ ሊመጣ ይችላል። ከሚከተሉት አንዱ ስለ ፊዚካል ጂኦግራፊ እውነት ነው፣ ፊዚካል ጂኦግራፊ እንዲህ ነው ብሎ ውሰት የሆኑ መልሶችን ደርድሮ መጨረሻ ላይ ፊዚካል ጂኦግራፊ it considers cause and effect interaction of these features or the features of the earth ብሎ ሊያመጣ ይችላል ማለት ነው። ስለዚህ መልሱን በዛ መልኩ ትመልሳላችሁ። ፊዚካል ጂኦግራፊ ምን አሉት ደግሞ በውስጡ ሳብ ብራንቾች አሉት። እነሱም የጥናት ዘርፎች አሉት። አንደኛው ክላይማቶሎጂ የሚባል አለ። ክላይማቶሎጂ ያው ከቃሉ ክላይሜት የምትለውን ቃል አይደል ማየት እንችላለን። ይሄ ስለ ክሬት ፋክተርስ እነዚህ ስለ ስተዲስ ፋክተር ዳት ክሬት ክላይሜት ኤንድ ኤግዛማይን ዘ ቫሪዬሽን ኤንድ ዲስትሪቢዩሽን ኦፍ ክላይሜት ኤንድ ሪሌትድ ካውዝ ኤንድ ኢፌክት ነው። ምን ነው ክላይማቶሎጂ ደግሞ የሚያጠናው? ይሄ ክላይሜት የሚባሉን የአየር ንብረትን የሚፈጥሩ ፋክተሮችን ቫሪዬሽናቸውን፣ ዲስትሪቢዩሽናቸውን፣ ስርጭታቸውን እንዲሁም ደግሞ ካውዝን ምክንያትና ውጤት አንዱን ለምሳሌ የሙቀት መጠን በመጨመሩ ምክንያት በረዶ መቀለጥ ምናምን ካውዝ ኤንድ ኢፌክት የሚባለው ይሄ ነው፣ መንስኤና ውጤት የሚባለው ማለት ነው። ሌላኛው ጂኦሞርፎሎጂ ለምሳሌ ስተዲ ዘ ዲስትሪቢዩሽን ኦፍ ላንድ ፎርምስ ያው የመሬት አቀማመጥን ለምሳሌ ተራራዎችን፣ ኮረብታዎችን ኤንድ ዘ ፎርስ ዛት ቼንጅ ዘም እነሱን የሚለውጣቸውን ፎርስ ደግሞ አንድ ላይ ሰብሰብ አድርጎ የሚያጠናው ማን ነው? ክላይማቶሎጂ ወይም ደግሞ ጂኦሞርፎሎጂ የሚባለውን አትርሱ። ለምሳሌ እንደዚህ ብልስ which of the following branch of physical geography studies about land forms? ኤ ክላይማቶሎጂ፣ ቢ ጂኦሞርፎሎጂ፣ ሲ ሶይል ጂኦግራፊ፣ ዲ ነን ካለ ምርጫ ላይ በቀላሉ ጥያቄ ተፈጠረ ማለት ነው። ጂኦሞርፎሎጂ ስለምንድን ነው የሚያጠናው? ስለ ላንድ ፎርምስ እየነገራችሁኝ መልሱን ያው እኔ ባልሰማችሁም እንግዲህ ኦኬ እንቀጥል። ሶይል ጂኦግራፊ ነው ቀጥሎ። ሶይል ቀላል ነው አይደል? ሶይል አፈር ነው። ስለዚህ ሶይል ጂኦግራፊ የአፈር ጂኦግራፊ ወይም ስለ አፈር ካራክተሪስቲኮችን የአፈር ባህሪያትን ዲስትሪቢዩሽን የሶይልን ማለት አፈር ከአፈር ከቦታ ያሉ የአፈር አይነቶችን ምናምን ዲስትሪቢዩሽን የሚባለው ታይፖችን ምናምን ያካተተ ማለት ነው። ኦኬ ሌላኛው ባዮ ጂኦግራፊ። ይሄ ደግሞ ምንድነው?
ይሄ ስለ ፕላንትና አኒማልስ ያው ባዮ ማለት ላይፍ አይደለ? ባዮ ጂኦግራፊ የሚባለው እጽዋቶችና እንስሳቶች ያላቸውን ሪሌሽን ከኤንቫይሮንሜንታቸው ጋር ያላቸውን ሪሌሽን እንዴት ነው ኢንሃቢት የሚሆኑት የሚለውን ነው። ሌላኛው ኦሽኖ ጂኦግራፊ የሚባለው ነው። ኦሽኖ ጂኦግራፊ የሚባለው ደግሞ ስተዲ ዘ ሎኬሽን ካውዝ ኤንድ ኢፌክት ኦፍ ኦሽን ካረንትስ ከውሃ ጋር ከዌቭስ ከታይድስ ከነዚህ ከውሃ ጋር በተገናኙ ነገሮችን ኦሽኖ ጂኦግራፊ የሚባለው ስፔሻሊ ስለ ኦሽን ነው፣ ስለ ውቅያኖስ ነው። ሃይድሮ ጂኦግራፊ አለ። ይሄ ደግሞ ከውሃ ነክ ነገሮች ጋር በሙሉ ሐይቆችን፣ ሌኮችን ሁሉንም የሚያጠቃልለው ነው ሃይድሮ ጂኦግራፊ የሚባለው። ሌላኛው ክሪዮስፌር ጂኦግራፊ የሚባል አለ። ይሄ ደግሞ ክሪዮስፌር ጂኦግራፊ የሚባለው ኤክስፕሎርስ አይስ ኦፍ ዘ እርዝ የመሬትን የበረዶ ክፍሏን ኤክስፕሎር የሚያደርግ ነው። ስፔሻሊ እነዚህ ግላሴሪስ እና አይስ ሺትስ የሚባሉ የበረዶ ግግሮችን የሚያጠናለን ነው። ስለዚህ እያንዳንዱ ማወቅ አለባቸው። እንደዚህ ቢል ለምሳሌ አሁን እናንተ ፈተና ላይ ማለት ነው አንድ ጥያቄ ልጠይቃችሁ እስቲ ምርጫ which of the following branch of geography deals with the water resource the distribution and use of water across the planet? A biogeography, B oceanography, C cryosphere geography, D none። መልሱ ምንድነው? ነን ነው የሚሆነው። ምክንያቱም መልሱ ሊሆን የሚችል ሃይድሮ ጂኦግራፊ ነው። እናንተ ኦሽኖ ጂኦግራፊ የሚለውን አይታችሁ ኦኬ መልስ ይሆናል ብላችሁ እንዳትሳሳቱ ማለት ነው። ኦኬ the next one is human geography ነው። እንግዲህ ሁለተኛው ትልቁ የጂኦግራፊ ክፍል ምንድነው? human geography የሚባለው ነው። ያው human ሰዎች አይደለም። ይሄ ደግሞ branch of geography that studies the distribution influence የሰዎችን ተጽዕኖ ስርጭታቸውን በቃ ከሰው ጋር የተገናኘ ሁኔታዎችን human aspect of our world የዓለማችንን ማለት ነው። የሰውን ባህል፣ የሰውን ፖፑሌሽን ሴትልመንት ከቦታ ቦታ የህዝብ ስርጭትን፣ ኢኮኖሚክ አክቲቪቲስ የኢኮኖሚ እንቅስቃሴዎቻችንን፣ ፖለቲካል ሲስተም ፖለቲካ ስርዓቶቻችንን የሰው በቃ ስለሰው ነው። ይሄ በቃ አለቀ። ሂውማን ስለሰው ነው አለቀ። ይሄ እዚህ ውስጥም ደግሞ ብዙ አሉ። አንደኛው ካልቸራል ጂኦግራፊ የሚባል አለ። ይሄ ስለ ባህል የሚያጠና ነው። ባህል ከባህል ጋር ያለውን የሰዎችን እምነት፣ ከስተም፣ ወጎችን it also examines the movement expansion and interaction of cultures on the surface of the earth ባህል እንዴት ነው የሚሰራጨው ዓለም ላይ የሚለውን የሚያጠና የጂኦግራፊ አይነት ነው። ሌላኛው ፖፑሌሽን ጂኦግራፊ ነው። የህዝብ ጥናት። ይሄ ደግሞ ስለ ህዝብ ስርጭት የህዝብ ስርጭትን ምናምን የሚያጠና ነው ፖፑሌሽን ጂኦግራፊ የሚባለው። ኢኮኖሚክ ጂኦግራፊ ያው ስለ እድገት፣ ስለ ልማት፣ ስለ ኮንሰምፕሽን የሚያጠና ነው። ሌላኛው ፖለቲካል ጂኦግራፊ ነው። ፖለቲካል ጂኦግራፊ የሚባለው ደግሞ ምንድነው የሚያደርገው? ስታዲዝ የፖለቲካ ስርዓትን የሚያጠና ነው። አርባን ጂኦግራፊ አለ። የከተማ እነዚህ ስለ የከተሞችን ስለ ሲቲ ስለ አርባን ሴንተርስ አርባን ያው ከተማ ማለት ነው። ሂስቶሪካል ጂኦግራፊ ስለ ታሪክ የሚያጠና ነው። ስለ ታሪካዊ ነገሮች ጥንት ላይ ስለተሰሩ ነገሮች የሚያጠና ነው። ትራንስፖርቴሽን ጂኦግራፊ የሚባልም አለ። ደግሞ የትራንስፖርት ሞዴሎቹ፣ ሲስተሙ፣ ኔትወርኮቹ፣ ሞዴሎቹ ጂኦግራፊ ይጠቅማል አይደል? አሁን ፕሌን ራሱ የጂኦግራፊ እውቀትን ይጠቀማሉ። አሁን ኤርላይንስ ላይ በጂኦግራፊ ነው አይደል? ከዓለም ዓለም የሚበረረው ሜዲካል ጂኦግራፊ የማይገባበት ነገር የለም። ያው ካያያዝ ነው እኛ ካገናኘ ነው የማይገናኘንበት ነገር የለም። ኦኬ ሌላኛው ሪክሬሽን ቱሪዝም ኤንድ ስፖርት ጂኦግራፊ የሚባል አለ። የመዝናኛ የሌጀር ታይምን ማለት ነው። አክቲቪቲዎችን በሎካል ኤንቫይሮንመንት ላይ ያለው ለምሳሌ ለቱሪስት ተብሎ የሚመነጠሩ ደኖች ምናምን በቃ ከዛ ጋር የተያያዙ ነገሮችን የሚገልጽልን ነው። ኦኬ ቀጥሎ ደግሞ ምናየው ስኮፕ ኤንድ ኮቨሬጅ ኦፍ ጂኦግራፊ። ትንሽ ፈጠን ካልኩኝም በኮሜንት ነገሩኝ፣ ቀስ ካልኩም ነገሩኝ። ቀስ ብላል እያንዳንዱን በጣም በዲቴይል እያየ ነው ካላጁኝም በጣም ኮሜንት አድርጉኝ። እዚህ ጋር ምን ይላል? the scope of geography is the surface of the earth። ምንድነው የጂኦግራፊ ስኮፕ? ማለትም ስኮፕ ወይም ደግሞ እይታው ወይም ደግሞ ኮቨሬጅ ኦፍ ጂኦግራፊ የትኛውን ቦታ ነው የሚያጠቃልለው? የትኛውን ነው የሚነካለን? ስኮፕ ኦፍ ጂኦግራፊ ወይም ደግሞ ጂኦግራፊ ከቨር የሚያደርገው ነገር አሁን ምንድነው? ኤርዝ ሰርፌስን ነው ወይም ደግሞ መሬት ላይ ያለውን ነገር ነው ጂኦግራፊ የሚነካው። ጂኦስፐር ኢዝ ኮንሲደርድ አስ ጂኦግራፊስ ስኮፕ። በቃ ጂኦስፐር ወይም ደግሞ የመሬት ገጽታ የጂኦግራፊ የእይታ ቦታ ነው። በቃ የጂኦግራፊ መነጽር እዛ ላይ ነው። ጂኦስፐር itself is made up of the following subspheres። ጂኦስፐር ወይም ደግሞ ጂኦግራፊ የሚያጠናቸው ነገሮች ጂኦስፐር የሚባለው ምንድነው? ጂኦስፐር የሚባለው እነዚህ ነገሮች የያዘ ነው። የአየር ንብረትን፣ ሊቶስፐር ወይም ደግሞ አፈርን ላንድን ማለት ነው። ሃይድሮስፐር የውሃ አካላትን፣ ባዮስፐር ህይወት ያላቸውን ነገሮች ፕላንትና አኒማሎችን ማለት ነው። ይሄን ሁሉ የያዘ ነገር ነው ጂኦስፐር የሚባለው። ጂኦስፐር የሚያጠናው ደግሞ ጂኦግራፊ ነው። አለቀ። ሌላው እስቲ አንትሮስፐር የሚባለው አለ። ይሄ የእርዝን ካልቸራል ላንድስኬፕን ማለት ነው። ይሄ ማለት ሃቢታብል ዞን ምድር ሰዎች አዳፕት ያደረጉትን
ሰዎች የሚኖሩበትን ማለት ነው። አንትሮፖስፈር የሚባለው የእርዝ ካልቸራል ላንድስኬፕ ነው፣ ወይም ደግሞ ሃቢታብል የሆነ ዞን ነው። ልንኖርበት የምንችለው የመሬት ቦታ ክፍል ነው። አሁን ለምሳሌ ሁሉም ሰው ከደመና በላይ መኖር አይችልም። እዛ ጋር የኦክሲጂን እጥረት አለ ምናምን፣ በቃ ሙቀት አለ፣ የፀሐይ ጨረር ያገኘናል፣ መኖር አንችልም። እኛ ግን አሁን የምንኖርበት ምንድነው? ሃቢታብል ዞን ነው። ሃቢታብል ዞን ማለት ልንለምደው የምንችለው ማለት ነው። እዚህ ጋር በቦክስ አለ ስለ ጂኦስፐር ላይ እነዚህ አሉ፣ ሊቶስፐር፣ ትሮፖስፐር፣ ሃይድሮስፐር እና ባዮስፐር እንዲሁም አንትሮፖስፐር አሉ። ስለዚህ ሊቶስፐር የሚባለው ሶሊድ ፓርት ነው። እነዚህ ድንጋዮች ምናምን ናቸው ሊቶስፐር የሚባሉት። ይህንን የሚያጠናው ጂኦሞርፎሎጂ ነው፣ ወይም ደግሞ ሶል ጂኦግራፊ እና ጂኦሞርፎሎጂ ሁለቱም ሊቶስፈርን ያጠናሉ። ትሮፖስፐር የሚባለው ላወር ፓርት ኦፍ አቶሞስፈር ዌር ዌዘር ቼንጅ ኦከር። ይሄን ክላይማቶሎጂ የሚባለው ጂኦግራፊክ ያው ስለ ዌዘሩ የሚቀየርበት ታችኛው የአቶሞስፈር ክፍል ነው ትሮፖስፈር የሚባለው። ሃይድሮስፐር የውሃ አካላት ነው። ይህንን ኦሽኖ ጂኦግራፊ ነው የሚያጠናው። ባዮስፐር ደግሞ ዘ ፓርት ኦፍ ዘ ኤርዝ ዛት ሰፖርት ኦል ሶርት ኦፍ ላይፍ። ባዮጂኦግራፊ ነው ይህንን የሚያጠናው። ባዮስፐር የሚባለው ህይወት ያለውን ነገር በሙሉ የሚያጠና ነው። አንትሮፖስፈር ደግሞ የመሬት ካልቸራል ላንድስኬፕ ነው። ይህንን የሚያጠናው ካልቸራል ጂኦግራፊ ያጠናል፣ ፖፑሌሽን ጂኦግራፊ ያጠናል። ይሄ ነው ማለት ነው። ሌላኛው ቲምስ ኤንድ አፕሮችስ ኦፍ ጂኦግራፊ። የጂኦግራፊ ጭብጦች እና አፕሮቾች ምንድን ናቸው? ቤዚክ ቲምስ ኢን ጂኦግራፊ፣ ዋና የሚባሉ የጂኦግራፊ ጭብጦች ምንድን ናቸው? ጂኦግራፊ 5 ቲሞች አሉት፣ አላማዎች አሉት። አንደኛ ሎኬሽን፣ እነዚህ ወሳኝ የሚባል ጭብጥ የሚባል ነገር ነው ጂኦግራፊ ላይ። ፕሌስ፣ ቦታ፣ ሎኬሽን መገኛ ነው፣ ፕሌስ ቦታ ነው። ሂውማን ኢንቫይሮንመንት ኢንተራክሽን፣ ሰዎች ከአካባቢያቸው ጋር ያላቸው ቁርኝነት፣ ሙቭመንት፣ እንቅስቃሴና ሪጅን፣ የነገሮች መገኛ ቦታ ሪጅን። ሎኬሽን ምንድነው? ኢት ኢዝ አ ፓርቲኩላር ፕሌስ ኦር ፖዚሽን ነው። የአንድ ነገር አንጻራዊ መገኛ ወይም ቦታ አቅጣጫ ምን ይባላል? ሎኬሽን ይባላል። ሎኬሽን ያው አብሶሉት እና ሪሌቲቭ ሎኬሽን ተብሎ በሁለት ነው የሚከፈለው። አብሶሉት ሎኬሽን የሚባለው አንድን ነገር በማቴማቲካል ወይ በቃ በሂሳብ ቀመር ምን ገልጸው እንዲህ ወደ ኖርዝ ነው ምናምን ዲግሪ ወደ ሳውዝ ነው ብለን ምን ገልጸው ማለት ነው። ይሄ አብሶሉት ፍጹማዊ መገኛ የሚባለው ማለት ነው። ይሄን ድሮ ልጅ እያላችሁ ማለትም ሃይስኩል ላይ ያላችሁ ተምራችኋል። is defined by its exact address፣ ትክክለኛ በሆነ መገኛው በዚህ በጂኦግራፊካል በማቴማቲካል ላንጉዌጅ የሚገለጽ ነው። ላቲቲዩድ የሚባለው the distance north or south of the equator and is expressed as number between 0 to 90 degrees ኖርዝ ኦር ኤንድ ሎንጊቲዩድ የሚባለው ደግሞ ከኢስት ወደ ዌስት። ላቲቲዩድ የሚባለው ከሰሜን ወደ ደቡብ ያለው ነው፣ ከ0 እስከ 90 ዲግሪ የሚለካው ማለት ነው። ሎንጊቲዩድ የሚባለው ደግሞ ከምስራቅ ወደ ምዕራብ ያለው ነው ማለት ነው። በ0 እስከ 180 ዲግሪ የሚገለጽ ነው ሎንጊቲዩድ የሚባለው ማለት ነው። ፕሌስ የሚባለው ነገር ፊዚካል ኤንድ ሂውማን አስፔክት ኦፍ ሎኬሽን። ፕሌስ የሚባለው ነገር ምንድነው? ፊዚካል ወይም ደግሞ አካላዊ የሆነ ሰብአዊ የሆኑ የቦታዎችን የሚገልጹ ነገሮች ያሉበት ማለት ነው። እዚህ ጋር ከፕሌስ ጋር ያሉ ቶፖኒም አለ። ቶፖኒም ማለት the name of a place። ቶፖኒም ማለት the name of what a place። ይሄ ይመጣል which of the following is the name of the place ብሎ ፈተና ላይ ይመጣል። ቶፖኒም ነው። መቶም ስላየው ይሄ እቺን ያዟት። ሳይት የሚባለው ደግሞ description of the future of the place ነው፣ መገኛ ወይም ደግሞ ይሄ የፊውቸር ቦታው ለምሳሌ የሚታወቅበት። አሁን ለምሳሌ አንታርክቲካ በበረዶ ይታወቃል አይደል? ስለዚህ በረዶ ያለበት አካባቢ ነው ስንል ሳይቱን እየገለጽን ነው። ሲቹዌሽን የሚባለው ደግሞ ኢንቫይሮንሜንታል ኮንዲሽን ነው፣ የአየር ንብረት ሊሆን ይችላል፣ ሌሎች ኢንቫይሮንሜንታል ፋክተሮች ናቸው ማለት ነው። ኦኬ each place in the world has its unique characteristics። ሁሉም ዓለም ላይ ያለው ቦታ ምን አለው? ለየት ያለ የራሱ የሆነ ካራክተሪስቲክ ባህሪያት አሉት ማለት ነው። ላንድ ፎርም ሊሆን ይችላል፣ ሃይድሮሎጂ ሊሆን ይችላል፣ ባዮጂኦግራፊ ሊሆን ይችላል፣ ፔዶሎጂ። እነዚህ ፊዚካል አክሴፕቶች ናቸው የዛ አካባቢ ማለት ነው። ሶስተኛው የጂኦግራፊ ቲም ምንድነው? ሂውማን ኢንቫይሮንመንት ኢንተራክሽን ነው። ይሄ እንዴት ሊመጣ ይችላል መሰላችሁ ፈተና ላይ which of the following is not among teams of geography ብሎ ሊመጣ ይችላል። ከጂኦግራፊ ቲሞች ጭብጦች ውጪ የሆኑት የትኞቹ ናቸው ብሎ ሊመጣ ይችላል ማለት ነው። humans have always been on ceaseless interaction with natural environment ይላል እዚህ ጋር። ምን ማለት ነው? ሰዎች ሁልጊዜ ceaseless የማያቋርጥ ኢንተራክሽን አላቸው ከምናቸው ጋር? ከአካባቢያቸው ጋር፣ ከተፈጥሮ አካባቢያቸው ጋር የማይቋረጥ ኢንተራክሽን አላቸው። no other species that has lived in our planet has a profound effect on the environment as humans። እንደ ሰዎች ሌላ ዝርያ ሌላ ምድር ላይ የሚኖር ፍጡር መሬት ላይ ተጽዕኖ ያደረገ የለም። ሰው ነው በጣም ብዙ ተጽዕኖ ያደረገው። ሂውማን ኢንቫይሮንመንት ኢንተራክሽን የሚባለው ይሄን ነው። በቃ
ዲፔንደንሲን፣ አዳፕቴሽንን፣ ሞዲፊኬሽንን ያሳያል። ዲፔንደንሲ የሚባለው አንዱ በአንዱ ላይ ጥገኛ፣ እኛ በህይወት ባላቸው ነገሮች ላይ ጥገኛ ነን። አዳፕቴሽን እኛ አካባቢን አዘጋጅተን ለራሳችን እንደሚመቸን አድርገን መልመድ ነው። ለምሳሌ አንታርክቲካ አካባቢ የሚኖሩ ሰዎች ለብርድ የሚሆን በጣም ሞቅ ያለ ነገር ነው የሚሰሩት። ሳራ በረሃ ላይ የሚኖሩ ሰዎች ደግሞ ቀለል ያሉ ልብሶችን ምናምን ያመርታሉ፣ አዳፕት ለማድረግ ለመልመድ። ቦታዎችን እንግዲህ ሁሉም ሰው ከሁኔታዎች ጋር ይስማማል። ሞዲፊኬሽን ደግሞ ሞዲፋይ ማድረግ፣ ሰዎች ኮንኪውር ያደርጋሉ። ማለትም ሰው ቦታዎችን የሚመቸው ያደርጋሉ። ለምሳሌ ደን ያለበት ቦታ ላይ ከተማ ለመፍጠር ደግሞ ደኑን መመንጠር ያስፈልጋል። ይሄ ደግሞ ሞዲፊኬሽን የሚባለው ነው ማለት ነው። የመጨረሻው ደግሞ ሙቭመንት ነው። ሙቭመንት የሚባለው ደግሞ ሰዎችን ምን የሚያደርግ ነው? ከቦታ ቦታ መንቀሳቀሳቸውን የሚያሳይ ነው። ሪጅን የሚባለው ደግሞ ፎርማል ሪጅን እና ፈንክሽናል የሚባል አለ። ፎርማል የሚባለው እነዚህ ለምሳሌ እንደ አፈር፣ የአየር ንብረት፣ የዝናብ ሁኔታ፣ ፊዚካል ኮንዲሽኖች ናቸው። የፈንክሽናል ሪጅን የሚባለው ደግሞ ለምሳሌ የከተማ ሁኔታ፣ የእድገት ገጠሮች ምናምን ተብሎ የሚጠሩት የፈንክሽናል ሪጅን ይባላሉ። ያው ሪጅን የሚባለው ጂኦግራፊካል ኤሪያ ነው አይደለም? ሃቪንግ ዲስቲንክቲቭ ለየት ያለ ባህሪ ያለው ማለት ነው ከሌሎች ቦታዎች። አሁን ከክልል አሁን እኛ ጋር ምን አለ? ሪጅን ክልል ነው አይደል? አማራ ክልል፣ ኦሮሚያ ክልል ምናምን እንደሚባል በጂኦግራፊ ደግሞ ክልል የምንለው የሙቀት አካባቢ ክልል እንትን በቃ በፎርማል ደግሞ ካረግነው ከተማዎች ያሉበት ለምሳሌ ገጠር ምናምን ያለበት እያለን እንከፋፍላለን ማለት ነው። አሁን 15 ደቂቃችን አልቃለች። ቀጣኛው ላይ ደግሞ አፕሮች ኢን ጂኦግራፊ የሚለውን ደግሞ በሌላ 15 ደቂቃ ከዚህ ቀጥሎ ደግሞ ዩኒቷን እናያለን። ሙሉ ዩኒቱን ከጨረስን በኋላ ደግሞ ሙሉ ቪዲዮ በጣም በጥራት ከጥያቄ ጋር ይሰራላችኋል። እናንተ ብቻ ሰብስክራይብ አድርጉ፣ ይሄን ቻናል ላይክ አድርጉ፣ ይሄን ቪዲዮ። እናመሰግናችኋለን። ቀጣይ እስከምንገናኝ ቻው።